ሰላም የሪል ሆምስ ተከታታዮች በአዲስ ቪዲዮ ተመልሰናል። እንዴት ናችሁ? የህግ ምክር በመሬት አስተዳደር ካርታችሁ ለመከነባችሁ እንደዚሁም ካርታችሁ መክኖ ቦታችሁ ይዞታችሁ ለተወሰደባችሁ በምን አይነት የህግ አግባብ ነው መብታችሁ ልታስከብሩ የምትችሉት ክስ ልታቀርቡ የምትችሉት ክስ ከማቅረባችሁስ በፊት ማወቅ ያለባችሁ ዋና ነገር ምንድነው የሚለውን ነው እንግዲህ በዛሬ ህግ ምክር ለእናንተ እማቀርብላችሁ። ቦሌ ኢምፔሪያል ለ5 ቤቶች የወጣ ቅናሽ በካሬ 87,000 ብር ፈጥኖ ለሚመጡ 5 ሰው የወጣ እድል ነው። እታች በመናስቀምጥላችሁ ስልክ ይደውሉልን። አብራችሁ እንድትቆዩና ይሄንን የህግ ምክር እንድትሰሙት እጋብዛችኋለሁ። እንግዲህ ካርታ የመከነበት ሰው ካርታው እጁ ላይ ያለ አገልግሎት ላይ ያለ የካርታህ መክኗል ተብሎ የተነገረው ሰው ምን ማድረግ አለበት የሚለው ነው። ብዙ ሰዎች እንግዲህ ካርታችሁ መክኗል ሲባሉ ቀጥታ ወደ ፍርድ ቤት ሄደው ክስ ያቀርባሉ። ወደ ፍርድ ቤት ሄደው ክስ ሲያቀርቡ ይህ የካርታ ማምከን ጉዳይ አስተዳደራዊ ስለሆነ ተግባሩ እዛው አስተዳደራዊ መፍትሄውን አሟጣችሁ ነው ወደ ፍርድ ቤት የምትመጡት ይባላሉ። ካርታ የሚመክንባቸው ሰው እጃችሁ ላይ ይዞታውን ይዛችሁት እያለ ካርታ ብቻ ከሆነ የመከነባችሁ ካርታው መምከኑ አግባብ አይደለም፣ መሬት አስተዳደር ካርታዬን ሊያመክን አይገባም ብላችሁ ክስ ቀጥታ ለፍርድ ቤት ማቅረብ አትችሉም። ቀጥታ ማቅረብ የማትችሉት ለምንድን ነው? በመጀመሪያ በአስተዳደር ስነ ስርዓት አዋጅ ቁጥር 1183 ህዝባር 2012 መሰረት አስተዳደራዊ መፍትሄ አሟጣችሁ መጨረስ አለባችሁ። በመጀመሪያ ካርታውን ያመከነባችሁን አካል ክፍለ ከተማው ትጠይቃላችሁ። ከዛ የአዲስ አበባ ከተማ አስተዳደር መሬት ልማት ቢሮን ትጠይቁና እነዚህ ምላሾች በጽሁፍ ትይዛላችሁ። ከዛ በኋላ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ችሎት አስተዳደር ስነ ስርዓት የሚታይበት ችሎት አለ። የክለሳ አቤቱታ ነው። ይሄ አስተዳደር መስሪያ ቤቶች ወይም አስፈጻሚ አካላት የሰጡት የካርታ ማምከን ውሳኔ ይከለስልኝ፣ አላግባብ ነው፣ ከህግ ውጭ ነው ብላችሁ የክለሳ አቤቱታ ታቀርባላችሁ። በዛ መሰረት ነው ጥያቄያችሁ የሚስተናገደው። አስተዳደራዊ መፍትሄ አሟጣችሁ ሳትመጡ ጨርሳችሁ ሳትመጡ ቀጥታ ለፍርድ ቤቱ የክለሳ አቤቱታ ብታቀርቡ ፍርድ ቤቶችም አይቀበሏችሁም። የፌዴራል ከፍተኛ ፍርድ ቤትም ዳኞች አስተዳደራዊ መፍትሄ አሟጣው ያልመጡ ባለ ጉዳዮችን ወደ ኋላ ነው እንደገና አሟጣው እንዲመጡ የሚመልሷቸውና ይሄን ሳይገነዘቡ ክስ የሚያቀርቡ ሰዎች ድካምና ወጪ ነው የሚተርፋቸው። ስለዚህ ይሄን ማወቅ አለባችሁ። ሁለተኛው ካርታችሁ መክኖ እንደዚሁም ደግሞ ቦታችሁም ሲወሰድ ካርታ መምከን በተጨማሪነትም ደግሞ የቦታ መወሰድ ካለና ክርክራችሁ የካርታ አላግባብ መክኗል እንደዚሁም ደግሞ ይዞታዬ ተወሰደብኝ ይመለስልኝ ከሆነ ክርክራችሁ ቀጥታ ለፌዴራል የመጀመሪያ ደረጃ ፍርድ ቤት ክሳችሁን ማቅረብ ትችላላችሁ። ምክንያቱም የመፋለም ክስ ስላለበት ይዞታውም ይመለስልኝ የሚል ክስ ስላለበትና የዳኝነት ጥያቄ ስላለበት ካርታው ወደ ነበረበት ይዞታ ይመለስ ብቻ ሳይሆን ወይም ካርታው አላግባብ መከነብኝ ብቻ ሳይሆን ይዞታውም ይመለስልኝ የተወሰደብኝ አላግባብ የሚል ጥያቄ ስላላችሁ እንዲህ አይነት ክርክር ለፌዴራል የመጀመሪያ ደረጃ ፍርድ ቤት ስልጣን ላለው ፍርድ ቤት ቀርቦ ክርክር ሊደረግበት እንደሚገባና የግዴታ አስተዳደራዊ መፍትሄ አላሟጣጣችሁም ተብላችሁ እንደማትገደዱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን በመዝገብ ቁጥር 2444 30 ሐምሌ 26 ቀን 2016 አስገዳጅ የህግ ትርጉም ሰጥቷል። ነገር ግን ቅድም እንዳልኳችሁ የካርታ ወደ ነበረበት ይመለስልኝ ወይም ደግሞ ካርታ ይምከድልኝ የሚሉ ጥያቄዎች ከሆኑ ግን አስተዳደራዊ መፍትሄ አሟጣችሁ መምጣት አለባችሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በዚህ ጉዳይ ላይ በመዝገብ ቁጥር 220042 ህዳር 30 ቀን 2015 አስገዳጅ
የህግ ትርጉም ሰጥቷል። በመሆኑም እንግዲህ ወደ ፍርድ ቤት ከመሄዳቸው በፊት ጥያቄያችን ምንድነው የሚለውን ማወቅ ያስፈልጋል። ይዞታው እጃቸው ላይ ያለ ካርታው ብቻ ከመከነባችሁ በመጀመሪያ አስተዳደራዊ መፍትሄ ከክፍለ ከተማ ጀምሮ እስከ መሬት ልማት ቢሮ ድረስ ሄዳችሁ ቀጥታ ወደ ከዛ ምላሽ ካላገኛችሁና የሚሰጣችሁን ምላሽ አጥጋቢ ካልሆነ ወደ ከፍተኛ ፍርድ ቤት የክለሳ ቤቱታ ማቅረብ ትችላላችሁ። ነገር ግን ካርታችሁ መምከን ብቻ ሳይሆን ይዞታውን ማላግባብ ከተወሰደባችሁና የሚመለስልኝ ጥያቄ ካላችሁ ቀጥታ ለፍርድ ቤት ክሳችሁን ማቅረብ ትችላላችሁ። ለምን አስተዳደራዊ መፍትሄ አላሟጣጣችሁና አልመጣችሁም ተብላችሁ ልትገደዱ አትችሉም። ውድና የተከበራችሁ ፕሮግራም ተከታታዮች የብዙ ሰው የሚገጥመው ችግር በተግባር የሚያጋጥመው ችግር ስለሆነ የብዙ ሰው ራስ ምታት ስለሆነ እንዲህ አይነት ጉዳይ ይጠቅማችኋል፣ ያግዛችኋል በሚል ነው እንግዲህ ይህንን የህግ ምክር ለእናንተ ያዘጋጀሁት። አብራችሁ ስለነበራችሁና ይህን የህግ ምክርና ትንታኔ ስለሰማችሁ ደስ ብሎኛል። ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ፣ ለሌሎች ሼር ማድረግ አይረሳ። ሌሎችም እንዲጠቀሙበትና እንዲደርሳቸው ማድረጋችሁን አትርሱ። በድጋሚ አብራችሁ ስለነበራችሁና ይህን የህግ ምክርና ትንታኔ ስለሰማችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ